ሰላም ቤተሰብ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እና ዛሬ በካስ የሚሰራውን ዳቦ ነው ማሳያችሁ። በሰላጣ ቅጠል ማለት ነው። ካስ ነው የሚባለው በአረብኛ። በሱ አብረን እንሰራለን። ላይክ አርጉኝ፣ ያበረታቱኝ፣ ሰብስክራይብ አርጉኝ። ይህን የመሰለ ዳቦ አብረን እንሰራለን። ምርጥ ድፎ ዳቦ ነው። እንግዲህ ይህን ለማዘጋጀት እርሾ እጠቀማለሁ። እርሾ በትልቁ ሾርባ አንድ፣ ስኳር አንድ ማንኪያ ወይ ሁለት ማንኪያ ስኳር። ከዛ ለብ ያለ ውሃ አረጋለሁ። ለብ ያለ ውሃ ካረኩ በኋላ ኩፍ እስከሚል እጠብቃለሁ ማለት ነው። እንደዚህ ማስለውና ትንሽ ኩፍ እስከሚል እጠብቃለሁ። ያው ትንሽ ኩፍ ብሏል። ያዘጋጀሁትን ዱቄት እጨምራለሁ ማለት ነው። 7 ነው ያረኩት በዚህ ኩባያ 7 ኩባያ ዱቄት ማለት ነው። ከዛ ዘይት እጨምራለሁ ግማሽ ኩባያ ዘይት። ከዛ ጨው ጨምራለሁ፣ አንድ ማንኪያ ጨው። ትንሿ ማንኪያ ስለሆነች ሁለት አደርግበታለሁ። ሁለት ትንሿ ማንኪያ። ከዛ ጥቁር አዝሙድ በእጄ አሸት አድርጌ እጨምራለሁ ማለት ነው። ጣዕሙን ያሳምረዋል። ሲታሽ ጣዕሙ ይወጣል። እንደሱ ካረኩ በኋላ ደግሞ ቀላቅለዋለሁ። ከዛ በደንብ ማሸት ማለት ነው። እሽት አደርገዋለሁ በደንብ ለብ ያለ ውሃ እያረኩበት። ያው ዳቦ ምን ጊዜም በደንብ አሸት ሲደረግ ነው የሚያምረው። ስለዚህ በደንብ አሸዋለሁ። ደስ ጋረኩ በኋላ እሽት አድርጌዋለሁ። በደንብ ታሽቷል። ደስ አድርጌ አስተካክየው ኩፍ እስከሚል ድረስ አስቀምጠዋለሁ። እስከዛ ካስ አዘጋጅቻለሁ። እዚህ ጋር በፓትራው ላይ ምጣዱ ላይ አረጋለሁ ማለት ነው። እኔም ለመጀመሪያ ጊዜ ነው እንደዚህ ማረገው። እስቲ ምን አይነት ዳቦ እንደሚወጣ አብረን እናያለን። ሁሉም ጋር አረጋለሁ። ከዛ ዘይት ቀባ ቀባ አረገዋለሁ እንዳይዝ። ዘይት ቀብቼዋለሁ በደንብ። ከዛ ሊጡን አረግበታለሁ። ያው ሊጡ በደንብ ክፍ ብሏል። ማሻአላ በደንብ ክፍ ብሏል። እዛ በደንብ አድርጌ አስቀምጠዋለሁ ማለት ነው።
ጥፍጥፍ አደርግና አስተካክየው በዘይት እጄን ቀባቀባ እያደረኩኝ እኩል እንዲሆን አስተካክለዋለሁ። አስተካክያለሁ። አሁን ደግሞ ኮባውን እቀባዋለሁ። ከላይ የማረግበትን ኮባ በዘይት ቀብታ አደርገዋለሁ። በደንብ ሽፍን አደርገዋለሁ። በደንብ አስተካክያለሁ። ሽፍን አድርጌ ፎሮን ለኩሰዋለሁ ማለት ነው። ፎሮኑ እስከሚሞቅ ደግሞ እንደገና ኩፍ ይላል። ያኛው ምጣድ ላይ ትንሽ 15 ደቂቃም ሆነ 20 ደቂቃ ማቆየት። ከዛ ያው እሱን ኩፍ ብሏል። ፎሮኑ ሞቅ ብሏል። ከዛ ወደ ፎሮን አስገባዋለሁ። ለ45 ደቂቃ አቆየዋለሁ ማለት ነው ፎሮን ውስጥ። ከ45 ደቂቃ በኋላ ዳቦ ደረሰ። እንግዲህ ቪዲዮ እንዳይረዝም እያቆራረጥኩ ነው። ዋው ልክ የኢትዮጵያ ዳቦ ሽታው ራሱ በኮባ የሚሰራው አይነት ነገር ነው። ሽታው በጣም ደስ የሚለው እና ይሄን ይመስላል። አሪፍ ሆኖልኛል። ማሻአላ ኩፍ ብሏል በደንብ። ይሄን ይመስላል። አሁን እገለብጣለሁ። ስቂጡ ምን ይመስላል? አሪፍ ነው እውነት። በልክ በኮባ እንደሚሰራው ነው። ጣዕሙ ራሱ ደስ ይላል። ይህን ይመስላል ዳቦ። እናንተ ሞክሩት፣ አበረታቱኝ፣ ላይክ አድርጉኝ። ላይክ ግን አልተደረገም እስካሁን። ዝም ብዬ ነው የምለፋው። ኧረ አበረታቱኝ በእናታችሁ።